LFG Media. ሁላችሁንም በጌታ በኢየሱስ ስም ሰላም እላለሁ። እንዴት ዋላችሁ? ጌታ በመካከላችን አለ። ቅዱስ መንፈሱ በመካከላችን አለ። እማነበው ክፍል በመጽሐፈ ሩት ምዕራፍ 2 ቁጥር 12 ላይ አካባቢ የሚገኝ ነው። እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፉ በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እግዚአብሔር አምላኬ አባቴ ሆይ በኢየሱስ ስም አመሰግናለሁ። ይህንን ደግሞ ጊዜ ስለሰጠን እናመሰግናለን። ቅዱሱ ቃልህን አንብቤያለሁ። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ ያ የሰጠህን መንፈስ ዛሬ ቃልህን እንዲያስተምረን እኔ በኢየሱስ ስም እለምንሃለሁ። በዚህ ስላለ ተመስገን። በቃል ዕውቀት ላይ የሚነሳ ማንኛውም የሥጋ የአጋንንት የጨለማ ኃይል ሁሉ በጌታ በኢየሱስ ስም የተመታ ይሁን። በዚህ ስፍራ ቅዱሱ መንፈስ ያለመከልከል ቅዱስ ቃልህን ያስተምረን። ከኛ ጋር ስላለ ተመስገን። በጌታ በኢየሱስ ስም አሜን። የሩት መጽሐፍ በመጽሐፍ ቅዱሳችን ውስጥ በጣም አስገራሚና በጣም ልዩ በሆነ ተከሽኖ የቀረበ የታሪክ መጽሐፍ ነው። መጽሐፉ 4 ምዕራፍ ብቻ ነው ያለው። በዚህ በ4 ምዕራፍ ውስጥ ደግሞ ወደ 86 አካባቢ ጥቅሶች አሉት። 23 ጊዜ መበጀት ይላል። የመጽሐፉ የተጻፈበት ዘመን ነገስታት የሚገዙበት ጊዜ ነበረ። ነገስታት የሚገዙበት ጊዜ በመሳፍንት መጨረሻ ላይ ሙሴ ህዝቡን ከግብፅ አውጥተው እስከ ዮርዳኖስ ድረስ አመጣቸውና ከዮርዳኖስ በኋላ ደግሞ እግዚአብሔር አትሻገርም ትሳለማታለህ እንጂ አታያትም ያለውን ሙሴ እያያት ሳይገባባት ቀረና ሌላ ሰው እግዚአብሔር አስነስቶ ኢያሱና ካሌብ ደግሞ በተለይ በኢያሱ መሪነት ህዝቡ ወደ ተስፋይቱ ክብር ገባ። ወደ ተስፋይቱ ምድር ገብቶ መኖር ከጀመረ በኋላ ኢያሱ ደግሞ አረጀና ሞተ። እንደ ኢያሱ ተነስቶ ህዝቡን የሚመራ ሰው አልነበረም። ለብዙ ዓመታት እስራኤል ያለ መሪ እግዚአብሔርን ከማምለክ ወጥቶ እንደፈለገ ኖረ። ስለዛ ዘመን መጽሐፍ ቅዱስ መሳፍንት መጨረሻ መጽሐፍ ላይ በዛ ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰውም በፊቱ መልካም መስሎ የታየውን ያደርግ ነበር። በቃ ሰው መረን የወጣበት ጊዜ ነበር። የፈለገውን መልካም የመሰለውን ነገር እያደረገ የሚኖርበት ዘመን ነበር። ሰው ከእግዚአብሔር ነገር የተመለሰበት ስሙ በተጠራበት በእግዚአብሔር አምላክ ውስጥ ትቶ እንደፈለገ የሚኖርበት ጊዜ እንደነበረ በዚህ ስፍራ የሚናገረው ወገኖች ሆይ እንደዚሁ መኖር ጀመረ። እንደሚመስለው ደስ ያለውን ነገር ዛሬም በምድር ላይ ብዙ ሰው አለ እኮ ደስ ያለውን ነገር የሚያደርግ ጠዋት ሲነሳ ዛሬ ምን ላድርግ የፈለገውን ያደርግ። እንደፈለገው ይኖራል፣ እንደፈለገው ይወጣል። በእግዚአብሔር ቤት ውስጥ የመጣ ነው በክርስቶስ ኢየሱስ የዳነው ሰዎች ግን በመርህ ነው የምንኖረው። እግዚአብሔር አምላክ ይመስገን። እንደፈለገን አንወጣም፣ እንደፈለገን አንገባም፣ የፈለግነውን ነገር አናደርግም። ምክንያቱም የዳንበት የህይወት የመርህ ኑሮ ነው ያለበት። ሰው በተአምር ይድናል፣ በጸጋ ይድናል። ኢየሱስ ክርስቶስ ወደ ህይወቱ ይመጣና ህይወት ይሰጠዋል። ሲኖር ግን በመርህ ነው የሚኖረው። እግዚአብሔር ይመስገን። ልዩነታችን እየታየ እየታወቀ መኖር አለብን። ሲያዩን የጌታ መሆናችን ማስታወቅ አለበት። እንደዚሁ ተግበስብሰን አንኖርም። እግዚአብሔር አምላክ ስሙ የተባረከ ይሁን። መጽሐፉ ሲጀምር በሚያሳዝን ቤተሰብ ታሪክ ነው የሚጀምረው። ታሪኩ በጣም የሚያሳዝን ታሪክ ነው። አንድ ሴት ልጅ እኔ ይቅርታ አድርጉልኝ፣ ይሄን እያሰብኩት የኛ ሀገር ሰዎች እየመሰሉኝ አይኖ የቤተልሔም ይሁዳ ሰዎች ናቸው። መጽሐፍ ቅዱስ እነዚህ ሰዎች እስራኤሎች እንደሆኑ የይሁዳ ሰዎች እንደሆኑ በግልጽ ያስተምራል። እኔ ግን ስሰማው ሳነበው ሳጠናው ስግቡ ልጅ ሳስተዋው ሳንሰላስለው ልክ የኛን አገር ሰዎች እስከሚመስሉኝ ድረስ ሰውየው ረሃብ ሆነበት። ስለተጨነቀ እዛው ሆኖ ረሃቡን መጋፋት ስላልቻለ ሚስቱንና ልጆቹን ይዞ እግዚአብሔር ወዳልፈቀደ ወይንም እግዚአብሔር የማይመለክበት ወደ ባዕድ አምልኮ የሚመለክበት ዓለም ወይንም የእስራኤል ጠላት ወደ ሆነው ምድር ሄደ። የሚያሳዝነው ሰውየው እንደሄደ እዛው ሞተ። 10 ዓመት ቆዩ። ልጆቹ ደግሞ ሌሎች እዛው ደግሞ ማጋባት የሌለባቸውን ልጆች ደግሞ አገቡ። እነሱም ደግሞ ልጆቹ ሞቱ። ሴትየዋ ብቻዋን ቀረች። የራሷ የሆኑትን አሉኝ የምትለውን ባሏን፣ ልጆቿን፣ ሁሉ ነገሯን አጣች። ልጆቿን አጣ ተቀምጣ በሐዘን ውስጥ እያለች እግዚአብሔር እንደገና ምድሪቱን እንደጎበኘ ሰማች። ቤተልሔም ማለት a house of bread የዳቦ ቤት ማለት ነው። ዳቦ ቤት እህል ጠፋ ወገኖች ሆይ በጥጋብ የሚኖርበት ቦታ እግዚአብሔር ለበረከት ይፈጠረው። እግዚአብሔር ማርና ወተት ታፈስበታለች። ቤተልሔምን ዳቦ ጠፋ፣ የሚበላ ነገር ጠፋ። ሰዎቹ ረሃብ ነው አሯሩጦ ያስወጣቸው። እኔ ዛሬ ስለዚህ ቤተሰብ ጠጋብዬ ስናገር ወገኖች ሆይ የዚህ ሀገር አጠራር በጣም ደስ ይላል። ማዘር ኢሎ፣ ሳን ኢሎ፣ ዳውተር ኢሎ ዳውተር ኢሎ የራሴ ልጅ የኢሎ ልጄ ነች። ኢሎ ሳኔ ነው። ይሄ ደግሞ ቺኛው ኢሎ ማዘሬ ነች ማለት ማኢሎ ሲላሉ አንድ ላይ ቤተሰቡን ሲጠሩት እዚህ ሀገር። ስለዚህ
እናቶቻችንን ስንወድ የኛን ብቻ እናት አይደለም እንወደው ያገባናቸውንና ሚስቶቻችን የሆኑትን እናቶቻችን የኛም እናቶች ናቸው። እግዚአብሔር ይመስገን። እዚህ ምድር ከመጣው በኋላ ሲያስጨንቀኝ የሚኖር በብዙ ሰዎች ህይወት ውስጥ ማየው የሚያናድደኝ ነገር ይሄ ነው። እንኳን የራሴ የሚስቴ እናት የእናቶቼ እዚህ ያሉት ለኔ ፍቅሮቼ ናቸው። እነዚህ ሞዓባውያኖቹ እስራኤላውያኗን ሴት አንለቅም ካንቺ ጋር እንሄዳለን አሉ። ቃል ስትገባ ሴትየዋ እኔ ስጋባ ብቻ ነው ያንን ያልኩት። ስንጋባ ምንለውን ቃል የሚያስፈራ ቃል በምትሞችበት እሞታለሁ በምትቀበሪበት እቀበራለሁ። አምላክሽ አምላኬ ነው፣ ህዝብሽ ህዝቤ ነው፣ ካንቺ ምንም አይለየኝም። አዲሱ ትርጉም እንደውም ተጠመጠመችባት ይላል። ሴቶቹ እያለቀሱ ያቺ ኦፍራ እንኳን ምን ስሟ የጠፋው መጨረሻ ላይ ስማ ተለየቻት እያለን ምን ዘምርላት ሴትዮ እንኳን እሷ እንኳን እያለቀሰች መሄድ አልፈለገችም ነበር። በእግዚአብሔር መንግስት ስርዓት ውስጥ እግዚአብሔር ፍቅር ስለሆነ ያለ እግዚአብሔር ባለ ፍቅር የሚሰራ ነገር የለም። ሩት ጨከነች። እሄዳለሁ ካንቺ ጋር አለች። የተዋወቀችው አምላክ አለ። እዛ እስራኤሎች ቤት ስትኖር ያንን ልጅ አግብታ ስትኖር ያስተዋወቋት አምላክ አለ፣ የእስራኤል አምላክ የሚባል የተዋወቀችውን አምላክ ስለገባት እሷን አለቅም ካንቺ ጋር ነው የምሄደው። ሴትዮዋ እኮ ምንም የላት አሮጊት ነች፣ እምትበላውም የላት። እንደገና ደግሞ ወደ ተወችው ጥላ ወደ ጣወጣችበት ሀገር እቺ ሴት 10 ዓመት ቆይታ ነው የምትመለሰው። ካንቺ ጋር ሄዳለሁ አለች። ወደ ትሄጃለሽ? ለራሷ መሄጃ ማረፊያ ቦታ እንኳን ገና የሚያሳስባት ነው። ሰዎቹ እንኳን ስትሄድ ወይ እቺሩት ልጅ እንዴት ነች? አቤት እግዚአብሔር ይጠብቀን። እኛ ስንሄድ በተሻለ አቅም በለን ፊታችን ታጥበን ጺማችን ለጭተ ምናምን ነው ጥሩ ስሩ ለብሰን ነው ኢትዮጵያ ምን ይመስላል እንዳይሉ ነው። ይሄ ነው እንደ ብርሃኔ ከኢትዮጵያ ከአሜሪካ የመጣው እንዳይሉ ነው። ሁሌም ነው ኑሃሚን እኮ ኑሃሚን ነች። ኑሃሚን ማለት ፕሌዘንት ደስ የሚያሰኝ it's a pleasant day ይላሉ ፈረንጆቹ። በጣም ደስ የሚል ቀን ነው። እንዴት pleasant afternoon ነው ሲሉ አሰማቸው። pleasant ማለት ደስ የሚል። ሴትዮዋ እኮ ደስ የሚል ነበር ስሟ። ሲያዋት ደስ የምትል ሴት እኮ ነበረች። የደረሰባት መከራ ያለፈባት ነገር ያስመረራት ነገር ስትናገር ኑሃሚን አትበሉኝ ማን በሉኝ አለች። ማራ በሉኝ። እቺ ሴት ወገኖች ያቺኛዋ የተከተለቻት ሩት ሴትዮዋ እንዲህ እየተማረረች ምንም ነገር የለኝም፣ እግዚአብሔር አስጨንቆኛል፣ እግዚአብሔር በእኔ ላይ መጥቷል፣ እግዚአብሔር ተነስቶብኛል የምትል ሴት እኮ ነች። ነገር ግን ያስተዋወቃቻትን አምላክ የእስራኤልን አምላክ ገብቷታለች ሩት የምትባለው። ኖ ያለትም አልሄድም አለቻት። ተጠጋቻት። ብዙዎቻችን እንደመጣን ሮጠን የምንፈልገው ምንድን ነው? ስራ ያልፈለገ ሰው አለ እዚህ? እስቲ ቢሰራ ማያልቅ ስራ ብንለው ጠጋ ማይል ስራ ተሯሩጠን ስራ ነው የፈለግነው። የምትገርመው ሴትዮዋ the same thing ነው ያደረገችው ሩት ወገኖች። ገና ምዕራፍ 2 ሲጀመር ተነስታ ወደሚሰራበት ስራ ልፈልግ፣ የሚበላ ነገር ልፈልግ፣ ቃርሚያ የሚገኝበት ለመቃረም የሚገኘውን ነገር። በእስራኤል ታሪክ ደግሞ እግዚአብሔር ይባርካቸው። በጣም እኔ 2 ታሪክ እናገራለሁ፣ ህጋቸውን እናገራለሁ እዚሁ ቃል ላይ በጣም አስገርመውኛል። እግዚአብሔር ይባርካቸው። ለዳህና ለመጻተኛው ሰው እንዲተውለት ቃርሚያ መጥቶ እንዲቃርም በህጋቸው የተፈቀደ ነው። ከአሕዛብ ወገን ነች ሴትዮዋ። ቃርሚያ ልትቀርም ነው። የሚበላ ነገር ያስፈልጋል። ማዘሪላዋ ቤት ቁጭ ብላለች። ምግብ ማምጣት አለባት። ወጣችና ያንን መቃረም ጀመረች። እንዳጋጣሚ ይላል እግዚአብሔር አምላክ ስሙ የተባረከ ይሁን። አጋጣሚ በሚመስል ነገር የሚሰራ የኔ ጌታ። አንዳንዱ ጋር እኮ የገባ ነው እኮ አጋጣሚ በሚመስል ሁኔታ ነው። አጋጣሚ በሚመስል እኮ ነው የገባ ነው። ገባችበት። እግዚአብሔር አምላክ ይመስገን። ከገባች ጀምሮ ወገኖች ሆይ ቀኑን ሙሉ ብቻ ተፈቀደላት። ከዛ ያንን ነገር መለቀም ጀመረች። አራረፈችም። ጎበዝ እንድትባል ሰራተኛ መሆኗን ልታሳይ፣ ብርቱ መሆኗን ልታሳይ። እንደኛ አቤት ስራ ስንገባ ስናሳይ አሳይተናል። ጎበዝ ሰራተኛ ነው እንዲሉን በሰዓቱ ነው የምንመጣው። ጠዋት ስራውንም በረም ነው የምንሰራው። ቢያባርሩንስ በኋላ አሪፍ አድርጎ ማሳየት ያስፈልጋል እያለ እውነት ነው አይደል? እችም በብርታት ወገኖች በብርታት ወጥራት ቀኑን ሙሉ ስትሰራ ቦዔዝ ወደዛ ስፍራ መጣ። ወገኖች ሆይ መጽሐፍ ቅዱስን ስናጠና በተለይ ይህንን የታሪክ መጽሐፍ ስናጠና እቺ 4 ምዕራፍ እንደዚህ የሚያሳቅቅና የፍቅርም ታሪክ አለ ወደ ኋላ ላይ እንደዚህ ፍቅር ያለበት ታሪክ ሲነበብ እንደዚሁ እግዚአብሔር እዚህ ይህን መጽሐፍ ዝም ብሎ ዘመሐከል ላይ ያስገባው አይመስልም። ብሉይ ኪዳን ለአዲስ ኪዳን ጥላ ስለሆነ ምን እያለ እንደሆነ ምን ለማሳየት እንደሚፈልግ ምን ማለት እንደፈለገ በዚህ መጽሐፍ ውስጥ ተረድተነው እንድንወጣ ነው ዛሬ ብቻ የምፈልገው። ሩት ያንን ስራ እየሰራች ዋለችና ሀብታም ነው። ማት ሰራተኞች አሉት። ትልቅ እርሻ ነው ያለው። ማት የሚሰራ ሰው አለ። እየሰራ ያለ እየዞረ ያለ ህዝብ አለ። ሲደርስ እንዴት ነው ስራ ጥሩ ነው እኛ ብንሆን ነው ዋትስአፕ እንዴት ነው ስራው ጥሩ ነው ስራው እየሄደ ነው አንተ ትሰራለህ ጥሩ እየሰራ ነው ምናምን ነው። እግዚአብሔር ከእናንተ ጋር ይሁን አላቸው።
እንዴት ያለ አሰሪ ነው! እግዚአብሔር አምላክ ይባርከው። እነሱም እግዚአብሔር ይባርክህ ብለው መለሱለት። እንዴት አስገረመኝ! እንዴት ያለ ኦነለብል የሆነ በጣም ጨዋ የሆነ በጣም የተመሰገነ ጥሩ ስም ያለው ቦይዝ፣ እግዚአብሔር አምላክ ይባርከው። ሴትየዋ ወደዛ ከገባች በኋላ ማነች ብሎ ከጠየቀ በኋላ ማን እንደሆነች ከነገሩት በኋላ ቅድም መጀመሪያ ያነበብኩት ክፍል ያ ነው። እንዴት እኔ መጻተኛ ሆኜ ያለሁ እንዴት ተቀበልከኝ? እንዴት በፊት ሞገስ አገኘው? እቺ እኮ ሴት አማቷን ተከትላ ስትመጣ ምንም እኮ ተስፋ የለም። ዛሬ እኮ ቤተክርስቲያን የምንጠራቸው ሰዎች ችግር ላይ ያስገባናቸው እኮ እኛ ነን። አጠራራችን እኮ ተበላሽቷል። እንዴት አድርገን ጌታን እንደምናስተዋውቃቸው እኮ በጣም እኮ ችግር ላይ ነው ያለነው ወገኖች። ጌታን ለማቴሪያል ነገር ኑሯችንና ገንዘብ እንድናገኝ ቤት እንዲኖረንና መኪና እንዲኖረን ከሆነ ሰዎችን ወደ ክርስቶስ ኢየሱስ የምንጋብዘው በጣም አደጋ ውስጥ ገብተናል ወገኖች። እቺ ሴት ይዋት አማቷ ምንም ነገር እኮ የላትም፣ ምንም ተስፋ የለም። ግን ተስፋ የሚደረግበት የእስራኤል አምላክ እግዚአብሔር የምታመልክ መሆኗን አውቃ፣ ያህዌን የምታመልክ አምላክ መሆኗን አውቃ ምንም ሳይኖር ተከተለቻት። እግዚአብሔር ይመስገን። ወደ ጌታ ወደ ኢየሱስ ክርስቶስ የምንመጣው ሕይወት ፈልገን ነው። ነፃነታችንን ፈልገን ነው። ከዘላለም ሞት ወደ ሕይወት ለመሻገር ነው። ከሲኦል ለመትረፍ ነው። ከክርስቶስ ኢየሱስ ጋር በክብር ለመንገስ ነው። እግዚአብሔር ይመስገን እንጂ ተጨማሪውን ኮልኮሌውን ለመልቀም አይደለም። እግዚአብሔር ይመስገን። ወንጌልን በትክክል ወንጌል አድርገን ካላስኬድ ነው እየደጋገፍን ልናስኬደው አንችልም ወገኖች። ሰዎች በትክክል የጌታ የኢየሱስ ክርስቶስ የሪዳምሽን ጉዳይ የዚህ የመበጀቱ ጉዳይ ገብቷቸው ከዘላለም ሞት የሚድኑበትን ነገር ካላሳየናቸው አናድናቸው። ሩት በጣም ታስገርመኛለች። መጻተኛ ነች። ተስፋ ወዳለበት ሕዝብ መካከል ነው የገባችው። ያለ ቦታዋ ነች፣ ያለ ሀገሯ ነች፣ ያለ ስሟ ነች። ይህን ሰውዬ ያገኘችው በአጋጣሚ ነው። እንደ አጋጣሚ ወደ እሱ እርሻ ገባች። እግዚአብሔር ይመስገን። ልትቃረም ገብታ በጠቅላላ ወርሳ ወጣች። ኢየሱስ ክርስቶስ ለዘላለም ጌታ። ወደ ኑኃሚ ስትመለስና ለኑኃሚ ስትነግራት ኑኃሚ ደነገጠች አይደል? ይሄ እኮ የቅርብ ዘመዳችን ነው፣ የሚበጀን ነው። ያገኘሽው ሰው እንዲቀላል ሰው አይደለም። በጣም የተከበረ ነው፣ ባለሀብት ነው። የሚያስፈልገን ነገር ሁሉ አሁን አጥተናል፣ ተሰደንበታል የምንለውን አሁን ተቸግረናል፣ የምንበላው ነገር የለንም የምንለውን ነገር ሁሉ ሊሸፍን የሚችል በጣም የተከበረ ሰው ነው ቦዔዝ ታላቅ ሰው ነው ብላ እንደገና ደግሞ የሚገርመው የአቤሜሌክ የቅርብ ዘመዱ ነው። በእስራኤል ታሪክ ላይ በዚህ ዘኍልቍ 24 ላይ እና ዘኍልቍ 24 እስከ 25 እስከ 55 ድረስ ምን ታሪክ ሕግ አላቸው መሰላችሁ? አንድ እስራኤላዊ ሚስት አግብቶ ቢሞት የቅርብ ዘመዱ የሆነው እንዲበጀው ወይንም ደግሞ በሱ ምትክ ገብቶ ያንን ዘር እንዲያስቀጥል ሕጋቸው ነው። ጌታ ኢየሱስ ክርስቶስንም እኮ ጠይቆታል። the same question እኮ ጠየቁት እኮ የሚያውቁት ነገር ስለሆነ እኮ ነው። ይሄ ሰውዬ አገባት ሞተ፣ ይሄኛውም አገባት ሞተ፣ 7 ሰው አገባት፣ እቺ ሴት በመንግስተ ሰማይ እያሉ ይጠይቁት የነበረው ኤግዛክትሊ በሕጋቸው ላይ ግን ስለነበራቸው ነው። በተለይ ያልወለደች ሴት ከሆነች የሚበጀን እኮ እሱ ነው። በጣም የተከበረ ሰው ስለነበረ ሁሉንም በስርዓት ነው ያደረገው። ወገኖች እግዚአብሔርን ስናከብረው ያከብረናል። መለኮታዊ ስርዓቱን ስንከተል እሱ ሁሉን ነገር ያደርግልናል። የሚያከብሩኝን አከብራለሁ፣ የሚንቁኝ ደግሞ ይናቃሉ። እግዚአብሔርን አክብረን በእግዚአብሔር ስርዓትና በትክክል የምንሄድ ከሆነ እግዚአብሔር ሪዋርዳችንን ይከፍለናል። ያላገባችሁ ሰዎች እኔ እነግራችኋለሁ፣ ይሄ ሰውዬ ያደረገውን ስሙ። ኑኃሚ ታጠቢ፣ ሽቶ ተቀቢ፣ ንጹህ ሁኚ፣ ያላብላብ እያልሽ እዛ ፊልድ ላይ እንደቆየሽ ስራ ላይ እንደቆየሽ አትታዩ። ታጠቢና ንጹህ ሁኚ፣ ጥሩ ሽቶ ተቀቢ፣ የሚያምረውን ቆንጆ ልብስሽን ለብስሽ ጠብቂው፣ እስከሚተኛ እስከሚበላ እስከሚጠጣ ድረስ ጠብቂ ብላ ነገረቻት። ጠበቀችው። በኋላ እግሩ ስር ገብታ ተኛች ይላል። ስትገልጠው ሰውየው ሲነቃ አንቺ ማንሽ አላት። ወዲያው ሲላት እኔ ባሪያ ሩት ነኝ ስትለው ከዛ ምን አለችው መሰላችሁ? ዋርሳዬ ነህና መጎናጸፊያን ጣልብኝ ስትለው ኖ አለ። እንደዚህ አይደለም አላካሄዱ። እግዚአብሔር አምላክ ስሙ የተባረከ ይሁን። ልጄ እንደዚህ አይደለም የሚሆነው አላት። ይሄ አይደለም አካሄዱ። እሷ የመጣችው ከሞዓብ ስለሆነ የእስራኤልን ስርዓት፣ የእግዚአብሔርን ስርዓት፣ የመጽሐፍ ቅዱስን እውነት አታውቅም። እሱ ደግሞ ሲያውቀውና ሲያስተምረው የኖረው ስለሆነ ሰውየው ይሄ አይደለም አካሄዱ አለ። ወረ ስርዓቱን እንከተለው፣ እግዚአብሔር አምላክ ያከብረናል። ከኔ የዋሰ ከኔ የሚቀርብ ሌላ ዘመድ አለ። እኔ መበጀቱን እበጃለሁ፣ ግን ከኔ ሌላ የሚቀርብ ከቀረበ ዘመድ አላችሁና እሱም በመጀመሪያ ማነጋገር አለብኝ። እኔ ዘልዬ አልበጅም፣ ቆይ አላት። እስከሚነጋ ድረስ ጠበቀና በጠዋት ሸኛት። በነጋታው ሰውየው ረፍት አላገኝም። ወደ ከተማው መውጫ ላይ ሄደ። 10 ሰዎች ሰበሰበ። ሰውየውን ጠራው። እቺ ሞዓባዊት ሩት ነች፣ የኑኃሚን የአቤሜሌክን ልጅ አግብታ የነበረችው ነች። ያም መሬት አላቸው። እንደገና ደግሞ ሩትም አለች። መሬቱን ገዛዋለሁ አለ። ችግር የለም አለ። ሰውየው ቢዝነስማን ነው እንደኔ ገብቶታል።
ነገር ግን ሩትን ማግባት አልችልም አለ። እናት ሩትን ሲያገባ ኑኃሚን መያዝ አለበት። ስለዚህ እንደዚህ ከሆነ እኔ አልወስደውም አንተ ተበጀው ሲለው ጫማቸውን አወለቁና ጫማቸውን ተቀያየሩ። ይሄ በሕጋቸው ቃል ኪዳን መግባት ቃል ኪዳናቸውን የሚያጸኑበት ነው። የረገጥነው ነገር እውነተኛ ቦታ ነው ያለነው። ይሄ ቃል ኪዳን እውነት ይሁን። በአንተ ጫማ ውስጥ እገባለሁ፣ አንተ በእኔ ጫማ ውስጥ ትገባለህ። ይሄ ቃል ኪዳናችን ነው። ይሄን ቃል ኪዳን እንጠብቀዋለን ማለት ነው። ሽማግሌው ሰበሰበ። ሰውየው ዋዛ አይደለም። 10 ሰዎች ደረደረ። እናንተ ሰምታችኋል በእስራኤል ላይ ይሄንን እንደምበጀው እንደማገባት። ሩትንም አገባ፣ መሬታቸውንም ገዛ። የአዲስ ኪዳን ዋናው ነገር የመበጀት ጉዳይ ነው። ከኃጢአታችንና ከበደላችን ከወደቅንበትና ከተጣልንበት ስፍራ ላይ ያነሳን የእግዚአብሔር ልጅ ኢየሱስ ክርስቶስ ደሙን አብዝቶ እኮ የተገዛ እኮ ሰው ነው። ለዚህ እኮ የራሳችሁ አይደላችሁም የሚለው መጽሐፍ ቅዱስ። በደሙ እኮ የገዛት ቤተክርስቲያን እኮ ሙሽራ አላት። ኢየሱስ ክርስቶስ የሚባል ሙሽራ አላት እኮ። ይመጣል እኮ በደሙ እኮ ገዝቶታል እኮ። የራሱ እኮ ያረገን እንደፈለግ እኮ እንዳትኖር ነው። ሕይወታችን ለምልሙና አፍርቶ እንዲያይ ይፈልጋል። የመርህ ኑሮ እንኑር። የትም ብትሄዱ ማን እንደሆናችሁ ታስታውቃላችሁ። እባካችሁን የጌታን ሽታ የጌታን መዓዛ አሳዩት። ኢየሱስ የሚባለውን ጌታ ከፍ አድርጉት። መጽሐፍት ሁሉ ስለ ኢየሱስ ክርስቶስ ነው የሚናገሩት። ከዮሐንስ ወንጌል አንድ ክፍል ላይ ማንበብ ፈልጋለሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 46 ላይ የእግዚአብሔር ቃል እንደዚህ ይላል። ሙሴን ብታምኑ እኔም ባመናችሁ ነበረ፣ እሱ ስለኔ ጽፏል። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? ሉቃስ 24ን ደግሞ አንዴ ጀምሮ ጨምራለሁ። 44 ላይ ደግሞ እርሱም ከእናንተ ጋር ሳለው ሙሴ በሕግ ነቢያትም መዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው። ስለ አብርሃም ብንናገር በአብርሃም ውስጥ የክርስቶስን ኢየሱስ አዳኝነት ማሳየት ካልቻለን ከስረናል። ስለ ይስሐቅ ተናግሬ ኢየሱስን ማሳየት ካልቻልኩ ከስሬያለሁ። ስለ ያዕቆብ ተናግሬ ኢየሱስ ክርስቶስ የሰራውን ነገር ማሳየት ካልቻልኩ ኪሳራን። መዝሙራቱም ሕጉም ነቢያቱም የሚናገሩት ስለ ጌታችን ስለ ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ይሄ ጌታ ነው ያዳነን። ይሄ ጌታ ብቻ ነው በሕይወታችን ውስጥ ንጉሥና አምላክ መሆን የሚገባው። እግዚአብሔር ይመስገን። ስለዚህ እቺ ሴት መጨረሻዋ በጣም ነው የሚያስደስተው። መጨረሻዋን ሳልናገር ከሄድኩ ትንሽ ይቆጨኛል። ቦዔዝ ሩትን እንዳገባት ሚስቱ አድርጎ እንደወሰዳት ከዛ በኋላ ደግሞ ከእሷ ደግሞ ልጅ እንደወለደ መጽሐፍ ቅዱስ ይናገራል። ምዕራፍ 4ን ባነበው ደስ ይለኛል። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም፣ እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶቹም ኑኃሚን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙ በእስራኤል ላይ ይጠራ፣ ከ7 ወንዶች ልጆች ይልቅ ከአንቺ ከምትሻለው ከምትወድሽ ምራት ተወለደችልሽ፣ ሰውነትሽን ያስደስተዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችው፣ ሞግዚትም ሆነችው። ሴቶቹም ጎረቤቶቹም ለኑኃሚን ወንድ ልጅ ተወለደላት ሲሉ ስም አወጡለት። ስሙም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው። ሩት ከሞዓብ መታ። በመጽሐፍ ቅዱሳችን ውስጥ 5 ሴቶች ናቸው በጌታ ኢየሱስ ክርስቶስ የትውልድ መጽሐፍ ውስጥ የተዘረዘሩት። እዛ ውስጥ ገባች። እግዚአብሔር ይመስገን። መጽሐፍ ቅዱስ 2 ሰው ነው አይደል? 2 ሴቶች ብቻ ናቸው መጽሐፍ ቅዱስ ስማቸው በመጽሐፍ የተጠቀሰው። መጽሐፍ አስቴርና መጽሐፍ ሩት። መጽሐፉ ራሱ በራሷ ተጻፈ። እግዚአብሔር ይመስገን። ታሪኩ የነዛ የእስራኤሎቹ ነበረ። የሚያሳዝንና ልብ የሚሰብር የነዛ የእስራኤሎቹ ታሪክ ነበረ። ታሪኩን ግን ጠቅለላ ራሷ ወሰደችውና በዛ በቃል ኪዳኑ አምላክ በእግዚአብሔር ነገር ውስጥ ገባችና ሩት ሆነ መጽሐፏ። እግዚአብሔር ይመስገን። እግዚአብሔር አምላክ ስሙ የተባረከ ይሁን። የማንገባ ሰዎች፣ በፍጹም አምላክ ከማይጠራበት አካባቢ የመጣን ብዙ አይነት ነገር ውስጥ የነበርን። እኔ የሚገርመኝ ነገር እኛ እኮ ብዙዎቹን ረስተናቸዋል እኮ ወደ ጌታ የጠሩንን። እቺ ወደ ጌታ ያሳየቻትን ማዘሬላዋን ተከተለቻት እስከ መጨረሻው ድረስ። ማን ይሆን ወደ ጌታ ያመጣን? ማን ይሆን የጌታን ነገር የነገረን? ወደዚህ እንድንመጣ ወደ ኢየሱስ ክርስቶስ ወደ ፍቅር መንግስት፣ ወደ እግዚአብሔር ፍቅር መንግስት እንድንመጣ። ኃጢአተኛ ነህ፣ ንስሐ ግባ፣ ወደ ጌታ ተመለስ። ጌታ ያስፈልጋል። ጌታ ህይወት ይሰጣል። ህይወትን የተጨነቀው ነው ይቀራል፣ አጋንንት ከውስጥ እየጮህ ይወጣል ብሎ ስንቶቹ ማን ይሆን ያመጣን አላውቅም። ሁላችንም በተለያየ መንገድ ነው ወደ እግዚአብሔር መንግስት የመጣን። ብጠይቅ ሁላችንም የምንለው ነገር አለ። ረስተናቸዋል። አንዳንዶቹን ረስተናቸዋል። እቺ ግን አልለቅም አለች። እንድታስታውሷቸው እግዚአብሔር በእነሱ ተጠቅመው ወደ ህይወት ያመጧቸውን ሰዎች እንድትባርኳቸው፣ እግዚአብሔር የሥራቸውን ይስጣቸው፣ የተባረኩ ይሁኑ እንድትሏቸው ያስፈልጋል። ስለዚህ ዛሬ ዋናው ሐሳቤ ልናገርበት የምፈልገውና ለመናገር የሞከርኩት ነገር ቢኖር ያቺ በፍጹም
ከእስራኤል ታሪክ የወጣች በእስራኤል ሐሳብ ውስጥ በእግዚአብሔር ሐሳብ ውስጥ ያልነበረች ያቺ መጻተኛዋ ስደተኛዋ ሴት እንዴት አርጋ ወደ እግዚአብሔር አገር ወደ እግዚአብሔር ወደ ተስፋው ሕዝብ መካከል እንዴት ተቀላቀለች ይዋት ወገኖች ሆይ እኛም እንደዛ ነው የሆነው ብዙዎቻችን። ስለዚህ ሰዎችን ስንነግራቸው ባዶአቸውን እንዲመጡ ኢየሱስን ክርስቶስን ሕይወታቸውን እንዲያድንላቸውና ከዘላለም ሞት ከኃጢአትና ከርግማን እንዲመለሱ እንንገራቸው እንጂ ይህንንና ያንን ያደርግልሃል የሚል ጌታ የለንም። ገንዘብ የሚያባዛ አምላክ የለኝም። እኔ የሥራዬን የእጄን ሥራ የሚባርክ አምላክ አለኝ። ጠንክሬ ሰርቼ እግዚአብሔር ሥራዬን ይባርካል፣ የእጆቼን ሥራ ይባርካል። አጋጣሚ በሚመስል ነገር እግዚአብሔር እያስገባ የሚያስወርሰኝን እሱ ያስወርሰኛል። እግዚአብሔር የመርህ አምላክ ነው ወገኖች። በመርህ እንኑር። መስጠት ሲያስፈልገን እንስጥ፣ ማካፈል ሲያስፈልገን እናካፍል። መጸለይ ካለብን ለሰዎች እንጸልይ፣ ሰዎችን መጠየቅ ካለብን እንጠይቅ። ከሥጋ ዘመዶቻችን ገንዘባችንን አንከልክል። እዚህ ያመጣን እግዚአብሔር ለዚህ ጊዜ ሊሆን ይችላል። የስንት የደሃ ልጆች ነን። እዚህ መተን ተወጥረናል። ያለንን እንኳን ለማካፈል እንኳን ይጨንቀናል። አንድም ነገር እንኳን ይዘን አልመጣንም። አንድም ነገር ደግሞ ይዘን አንሄድም። ያለንን ሰተን ማንነታችንን ለጌታ ሰተነው የኛ የሆነ ሁሉ ያንተ ነው ብለነው አስከብረነው እንለፍ። እግዚአብሔር ይመስገን። እግዚአብሔር አምላክ ስሙ የተባረከ። አንድ ላይ ትቆሙልኝና አንድ እግዚአብሔር ቃል አብረን እናነብና እጨርሳለሁ። እግዚአብሔር ይባርካችሁ። ራእይ ምዕራፍ 5 ቁጥር 9 እና 10 መጽሐፉን ትወስድ ዘንድ ማኅተሙንም ትፈታ ዘንድ ይገባሃል። ታርዳሃልና በደምህም ለእግዚአብሔር ካህናት ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተሃልና ለአምላካችን መንግሥት ካህናት የሆኑ ዘንድ አደረጋቸው፣ በምድር ላይም ይነግሣሉ። እግዚአብሔር ሆይ እናመሰግናሃለን። በመካከላችን ስለነበርክ በተረዳነውና በገባን ሁኔታ መንፈስ ቅዱስ አንተ ስላስረዳህን ቃልህን አመሰግንሃለሁ። ቃልህ ውስጥ መንፈስ ስላለ ስምህ የተባረከ ይሁን። ይሄ ዘላለማዊ ቃልን ተናግረናል። ሕይወታችንን በዚህ ደግሞ እንድታድሰው እግዚአብሔር ወደ አንተ ደግሞ እንድታቀርበን በመርህ መኖር የምንችልበትን ጉልበት እንድሰጠን በጌታ በኢየሱስ ስም እለምንሃለሁ። ሕዝብህን ስለባረክ ስለዳሰስክ ስለተናገርክ አመሰግንሃለሁ። ክብር በሰማይ በምድር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም።